ወመንፈስ ቅዱስ አሃዱ አምላክ አሜን። ሁላችሁንም እንኳን አደረሳችሁ። እንደ እግዚአብሔር ፈቃድ ዛሬ የምንማማረው ዋጋ ያለው ሰው መሆን በሚል ርዕስ ነው የምንማማረው። እስኪ በሉ። ስለዚህ ከዛሬ በኋላ ምን ያለው ሰው መሆን አለባችሁ? ዋጋ ያለው ሰው መሆን። እንዴት ነው መሆን የሚቻለው? እሱን ነው የምንማማረው። ለምንድን ነው ዋጋ ያለው ሰው መሆን የምንለው? በሶስት ምክንያት ይህንን ርዕስ እንማማራለን። ዋጋ ያለው ሰው መሆን የሚለው አንደኛ፣ ሁላችንም ዋጋ የሌለኝ ሰው ነኝ የሚል ስሜት እንዲሰማን እያደረገን ስለሆነ ሰይጣን። ሁለተኛስ፣ የሰው ዋጋ አልገባን ስላለ። ሶስተኛስ፣ ዋጋችንን ስላላወቅን። በዚህ ምክንያት ዋጋ ያለን እንድንሆን እንማማራለን። ዋጋችንን ስላላወቅን፣ የሰው ዋጋ ስላልገባን፣ የሌሎች ዋጋ ማለት ነው። ሶስተኛ ደግሞ የራሳችን ዋጋ ስላልገባን። በዚህ ምክንያት ዋጋ ያለው ሰው ስለመሆን እንማማራለን። ዋጋ የሚያወጣ ዕቃ ይወደዳል። አሁን ከአንድ ሱቅ ሄዳችሁ ይሄንን ዕቃ ስንት ብር ትሸጥልኛለህ ትላላችሁ። ይሄን ያህል ብር እሸጣዋለሁ ይላል። ቀንስልኝ፣ 2 ብር ቀንሼልሃለሁ። በደንብ ቀንስ እንጂ ሌላ የሚቀንስ ልስጥህ እንዴ? ምንድን ነው የምትሉት? አይ ይሄው ላይ ቀንስልኝ ነው። ምክንያቱም ውድ የሆነው ዕቃው ምን ቢሆን ነው? ጥሩ ቢሆን ነው ማለት ነው። ዋጋው ውድ የሆነ ነገር ጥሩ ነው ብለን እናስባለን። የሌለ ነገር እንፈልጋለን። የሌለ ነገር አሁን ሰው ለምን ይመስላችኋል ወርቅ ቀለበት ሲያሰራ የሚጋቡት ሰዎች የቆርቆሮ ቀለበት ቢያደርጉ ምንድን ነው ችግሩ? ምን ችግር አለ? ጠቅለል አድርጎ በደንብ አድርጎ በብርጭቆ ወረቀትም በምናምን በጋራዥ አለስልሶ ሰው የብርጭቆ ወረቀት የማያደርግ የቆርቆሮ ቀለበት የማያደርግ ምን ችግር አለ? መዳብስ ቢያደርግ የሆነ ብረትስ ቢያደርግ ይሄ አጥሩ የሽቦ አጥር ታውቃላችሁ? እሱንስ ቀለበት የማያደርግ ምን ችግር አለ? ለምንድን ነው ሰው የወርቅ ቀለበት የሚያደርገው? ጋብቻውን ማክበሩን የመጨረሻ ውድ በሆነ ነገር እየገለጸ ነው። ጋብቻው ትልቅ መሆኑን ዋጋው ውድ በሆነ ንጥረ ነገር ይገልጻል ማለት እንጂ ግን ምንም የቆርቆሮም ቢሆን የምንም ቢሆን የብርስ ለምን አያደርግም? መንፈሳዊ ትርጉም አለው ቀለበቱ። ግን ሰው እናንተ ግን መንፈሳዊ ትርጉም ገብቷችሁ ነው የወርቅ የምታደርጉ? በፍጹም። መንፈሳዊ ያልሆኑ ሰዎች ሁሉ የወርቅ ቀለበት አይደል የሚያደርጉት? ፈረንጆች ሁሉ ከፍ ሲሉ ደግሞ የምንድን ነው የዳይመንድ ቀለበት ያደርጋሉ። የአልማዝ ቀለበት፣ የእንቁ ቀለበት ያደርጋሉ። ለምንድን ነው ሲባል ዋጋ ውድ የሆነ ነገር ምንድን ነው? ዕቃው ጥሩ ነው። ዕቃው ይከበራል፣ ተከብሮ ይቀመጣል። ከገዛናቸው ዕቃዎች ውስጥ ሁሉ አንዱን እንዲያው አንዱ ልጅ መጥቶ የሆነ ቦታ ጣል ሲያደርገው አንተ ስንት ነገር እንደፈሰሰበት አላወቅም ብለን የምንቆጣው። ዋጋ ያስከብራል። ዕቃውን የተከበረ ቦታ ያስቀምጠዋል፣ እንዲጠበቅ ያደርገዋል፣ እንክብካቤ እንዲኖረው ያደርጋል፣ ዓይናችን እንዲያርፍበት ያደርጋል። ዋጋ ትልቅ ነገር ነው የእግዚአብሔር ቤተሰቦች። ስለዚህ ሁላችንም ዋጋ ያለን ሰዎች መሆን አለብን። አንድ ነገር ልንገራችሁ፣ ሰው እንዲያከብረን አንተ ሰውዬ እኔ ነግሬሃለሁ አክብረኝ፣ አያከብረን። እባካችሁ እነገሌ እንዲያከብሩኝ ቅስቀሳ አድርጉልኝ። በፍጹም ሊያከብሩን አይችሉም። ሰምታችኋል አይደል? ይሄ ይቅር በሉኝ፣ ይሄ የጥራዝ ነጠቅ ትምህርት ነው።
ሊደርሺፕ የሚባል ትምህርት አለ። የጥራዝ ነጠቅ ያልኩት ዲፓርትመንቱን ሳይሆን እኔ መጥቀሴ በጥራዝ ነጠቅ ነው፣ አልተማርኩም ሊደርሺፕ። እና በሊደርሺፕ ትምህርት 5 ፒስ የሚባሉ አሉ፣ ፒ የሚባሉት ማለት ነው። እና አንድ ጥሩ መሪ የሚለካበት ፒዎች ናቸው እነዚህ 5 ፒ የሚባል በደረጃ ነው። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ የተባሉ የመጨረሻው ፒ በጣም ኃይለኛው በጣም ወርቁ መሪ ነው የመጨረሻውን ፒ የደረሰው። አንዱ ፒ ግን ፖዚሽን ነው የሚባለው። አንዱ ፒ ምንድን ነው? ወንበሩን ፈርተው ሰዎች ሰጥለበጥ የሚሉለት ሰዎች ነው። ግን እያከበሩት ሳይሆን እየፈሩት ነው። አይወዱትም፣ አያከብሩትም፣ በልባቸው ክብር የላቸውም፣ ይጠሉታል። ግን ካላከበር ነው አንኖራትም ብለው ለጥ የሚሉ ናቸው ማለት ነው። ወደ ግራ ዞር ሲል በግራ ያለው ለጥ፣ ወደ ቀኝ ዞር ሲል የገሩ ለጥ የሚል፣ ሲተነፍስ ሁሉ አሜን የሚል ፈርቶ ነው። አክብሮ እኮ አይደለም። ቀን ያገኘ ለቅጡ ወሮሮ ነው የሚጥል። ፖዚሽን ያመጣው ክብር አይረባም። ፕሮዳክሽን ምናምን እያሉ ሄዳሉ። እኛ ፒ ጋር ምን አታገለው? ወደ መንፈሳዊ እንምጣ እንጂ ፒን ለዛው ለፒ እንተዋለን። አሁን ግን እላችሁ የፈለግኩት ምንድን ነው? ሰዎችን አስፈራርተናቸው ሊያከብሩን ይችላሉ። ሰዎች ስለኛ እንዲያወሩ ብለን አደራጅተን እነገሌ ጥሩ ናቸው ብለው የሚናገሩ ሰዎችን አደራጅተንም ሊያከብሩን ይችላሉ። ያ ግን የማይቀጥልና ጊዜ እስከተሰጠን ድረስ የሚቆይ መከበር ነው። እሱ ክብር አይደለም። ከዚያ በኋላስ ሰዎች እንዲወዱን ብዙ ነገር እናደርጋለን። አቤት አቤት! ሰው እኮ ለመወደድ የሚደክመው ድካም እናቴ! የፀጉር አቆራረጣችሁ ለምንድን ነው? ለመወደድ። የምትቀቡት ቅባት ለምንድን ነው? ለመወደድ። ቅንድባችሁን መከራ ስታበሉት ለምንድን ነው? ለመወደድ። ጫማን እርግፍ የምታደርገው ለምንድን ነው? ለመወደድ። መነጽርን እዚህ ላይ አድርገን ለመወደድ። አሁን ሰዓት እኮ ራሱ ውሸት ነው፣ ለመቁጠሪያ እኮ የሚደረገው ለጌጥ ነው። እንደውም ሲያወራ አንዳንዱ ሰው ሰዓቱን እንዲህ እያደረገ አይታችሁታል። እንደው ገርማቸዋል እኮ እኔን አይቼ ነው ወይ እንደው ደግሞ ምን ስል ነው የምታዘበው? እንደው ባላየውስ እስኪ እግዚአብሔር ያሳያችሁ። እናንተስ ባታረጉስ? እኔ ምን ስል አየዋችሁ? እንደው እና ቦግ ያለ ሰዓት ያደርግና እንደዚህ ያያየ እንደዚህ ያወራል። ለምንድን ነው? ለመወደድ። አቤት እናቴ አይደለም፣ ለመወደድ ዋጋ መጨመር ነው። እስቲ ዋጋ መጨመር በሉ። ሰዎችን ቀስቃሽ ማዘጋጀት፣ ማስፈራራት፣ ማስደንገጥ፣ መቀጣጠል ሳይሆን ራሳችን ላይ ዋጋ መጨመር። በሞት የዋጋ መጨመር በሉ። ዋጋ የጨመረን ምን ያደርገዋል? ሰዎች እንኳን እዚህ ላይ ተቀምጦ ቆፍረው ይፈልጉታል። ወርቅን ቆፍረው ነው የሚያፈልጉት ሰዎች። ዋጋ ውድ ስለሆነ ወርቅን ሰዎች ቆፍረው ያወጡታል። ስለዚህ የእግዚአብሔር ቤተሰቦች የራሳችንን ዋጋ ነው መጨመር ያለብን። የራሳችንን ዋጋ። የራሳቸውን ዋጋ የጨመሩ ሰዎች ናቸው ዓለምን የሳቡት። በየመድረኩ እየዞሩ ስለራሳቸው የተናገሩ ሰዎች አይደሉም ዋጋ ያገኙት፣ ሰው ያከበራቸው። ተደብቀው ራሳቸው ላይ ዋጋ የጨመሩ ሰዎች ግን ዓለምን ሁሉ ከሽቶ ይልቅ ስበውታል። አባ እንጦንስ የሚባል ስም ታውቃላችሁ? አባ እንጦንስ የሚባለው አባት የመነኮሳት ሁሉ አባት ነው። አሁን በዓለም ላይ ስንት መነኩሴ ይኖራል? ኢትዮጵያ ብቻ ስንት ገዳማት ይኖራል? ይሄው እኔ የምኖርበት ገዳም ጣና ቂርቆስ እንኳን ስንት አለ? 300 መነኩሴ ያለ መናኝ ያለባት ትንሹ። ማይበረ ስላሴ ስትሄዱ፣ ዋልድባ ስትሄዱ፣ ዳጋ እስጢፋኖስ ስትሄዱ፣ በየገዳሙ ስትሄዱ፣ ደብረ ሊባኖስ፣ ዝቋላ፣ ምድረ ከብድ፣ የትኛውም ገዳም ስትሄዱ ስንት መነኩሴ ያለ? በዓለም ላይ ስንት መነኮሳት አሉ? እነዚህን ሁሉ መነኮሳት የሳባቸው አባ እንጦንስ የሚባለው ሰው እየዞረ ስለራሱ ጥሩነት የተናገረ ሰው አይደለም። ውሃ የሌለበት፣ ዛፍ የሌለበት፣ አዝመራ የሌለበት፣ ሰው የሌለበት ምድረ በዳ ላይ ራሱ ላይ ዘመኑ እስኪያልቅ ድረስ ዋጋ ሲጨምር የኖረ አባት ነው። ራሱ ላይ ዋጋ ሲጨምር ስለኖረ
ፍልስፍና አልተማረ፣ ሳይንስ አልተማረ። በፍልስፍና የሚራቀቁ የግሪክ ፈላስፎችን ሁሉ እየጠራ ወደ በረሃ መጣቸው። ነገስታቱን ከዙፋናቸው እያዋረደ እያስወረደ ወደ በረሃ መጣቸው። በምናኔው እየጠራ አሉ የተባሉ የግሪክ ፈላስፎች እንጦንስ ከሚኖርበት ገዳም መጥተው ሊፈትኑት በፍልስፍና ሲመጡ ወንድሞቼ ልብ ያለው ይበልጣል ወይስ ዕውቀት ያለው ይበልጣል አላቸው። ልብ ያለው አሉት። እንግዲያው እኔ ልብ እናንተ ዕውቀት አላችሁና እኔ ይበልጣችኋለሁ ዞር በሉ አላቸው። መልስ አጥተው ተመልሰው ይሄዱት። አንድ ሰው ብቻውን ራሱ ላይ ዋጋ ጨምሮ ሰዎችን ወደሱ ይጠራቸዋል፣ የትም ሳይሄድ ማለት ነው። ወርቅ ያለበት ቦታ ሆኖ ነጋዴዎችን፣ ቆፋሪዎችን ይጠራል። ያለበት ቦታ ሆኖ ድንጋይ ደግሞ አጠገብ እያለም ማንም የሚፈልገው የለም ደግሞ እያነሳ ይጥለዋል። ሰው ያለበት ቦታ ሆኖ የሚጠራ ዋጋው ብዙ የሆነ ሰው ነው። አቡነ ተክለ አልፋ የሚባሉ አባት አሉ፣ ዲማ ጊዮርጊስ የነበሩ። እሳቸው እኔ ተክለ አልፋ ጸሎተኛ ነኝ፣ እኔ ተክለ አልፋ እንዲህ ነኝ አላሉ። ዋሻቸው ውስጥ ቁጭ ብለው ራሳቸው ላይ ዋጋ ሲጨምሩ ኖሩ። ዋጋ ሲጨምሩ ኖሩና ሲሞቱ መቋሚያቸው አፍ አውጥታ ወጥታ መምህራችሁ ተክለ አልፋ አርፎላችኋል ኑ ቅበሩት አለቻቸው። ዋጋ ጨምሩ። ዋጋቸው ከራሳቸው አልፎ መቋሚያቸውን ጭምር ዋጋ እንዲኖራት ተደረገ። አንደበት አሰጧት ለመቋሚያቸው። ራሳቸው ላይ ዋጋ ጨምረው ልብሳቸው ላይ ዋጋ የጨመሩ ብዙ አባቶች ናቸው። እንደ ኤልያስ ቅድም መምህር እንዳስተማሩን ነብዩ ኤልያስ ራሱ ላይ ዋጋ ሲጨምር የነበረ አባት ነው። ኤልዛቤል የምትባለው ደግሞ የምትለብሰው ልብስ ላይ ዋጋ ስትጨምር የኖረች ሰው ናት። ውድ የወርቅ ዘውድ ነበራት፣ ውድ ቀሚስ ነበራት፣ ውድ መታጠቂያ፣ ውድ ቤተ መንግስት፣ ውድ መመገቢያ፣ ውድ አልጋ፣ ውድ የሐር መጋረጃ ነበራት። ኤልያስ ደግሞ ውድ ሰውነት ነበረው፣ ውድ ነፍስ ነበረችው፣ ውድ ልብ ነበረው። ኤልዛቤል ያ ሁሉ አጥፍታ ነፍሷ ግን ርካሽ ነበረች። ስጋዋ ርካሽ ነበር፣ አይምሮዋ ርካሽ ነበር። ቀናተኛ፣ ስግብግብ፣ ነፍሰ ገዳይ፣ ድሃ የምታስጨንቅ ክፉ ሰው ነበረች። ኤልያስ ደግሞ ርኅሩህ፣ በእግዚአብሔር ፍቅር ልቡ የሚናደድ ንጹህ ድንግል፣ ወደ ሰማይ አይኑ ያቀና እምነቱ እስከ ሰማይ የተዘረጋ አምድ ጽኑ ነቢይ ነው። ልብሱ ግን አንድ ናት። እሱ የነፍሱን ዋጋ ጨመረ። ልብሱ ግን ርካሽና አንድ መጠምጠሚያ ነው። የስግደት ወዝ የጠገበ አንድ መደረቢያ ነው የነበረው። ዋጋ የነበረው ሰውነቱ ለነፍሱ ለጨርቁ ዋጋ ሰጠውና አርጎ ወደ ላይ ሲሄድ ደቀ መዝሙሩ ኤልሳ አባቴ በረከትህን ላክልኝ ሲለው መጎናጸፊያውን ነበር የላከለት። የሰውነቱ ዋጋ ልብሱንም ዋጋ ሰጥቶት ነበርና ኤልያስ አንድ ምውት ነው ያስነሳ፣ በሕይወቱ አንድ ሙት ነው ያስነሳ ኤልያስ። ኤልሳ ግን ጌታዬ ያንተ የመምሬ ጸጋ ድርብ ይሁንልኝ ሲለው በልብሱ በኩል እጥፍ ዋጋ ሰጠው። ኤልሳ ከመምሩ እጥፍ ዋጋ ኖሮት 2 ሙት አስነሳ። ተሻግሮ ሲሄድ ዮርዳኖስን መሻገሪያ ቢያጣ አይቴ ሃሎ አምላኩ ለኤልያስ የመምሬ የኤልያስ ፈጣሪ እግዚአብሔር የት ነው ብሎ በመጎናጸፊያው ዮርዳኖስን ቢመታው ተከፍሎለት ተሻገረ። ኤልያስ የነፍሱ ዋጋ ለስጋው፣ የስጋው ዋጋ ለነፍሱ ዋጋ ሆነ። ዋጋ ያለው ሰው ልብሱም ዋጋ አለው፣ መቃብሩ ዋጋ አለው፣ አጥንቱ ዋጋ አለው። ኤልሳ ሙቶ አጥንቱ ነበረ ሙት የቀሰቀሰ። ከኤልሳ አጠገብ ሄዶ ሲቀበር
ኤልሳ ከሞተ በስንት ጊዜው አጥንቱ ሲነካው ሙቶ አፈፍ ብሎ ተነሳ። ትልቅ ሰው ሙቶ እንኳን አጥንቱ ዋጋ አለው። ሞኝ ደግሞ እየኖረም ዋጋ የለውም። ዋጋ ያለው ሰው ኤልዛቤልሳ ውድ ዕቃ ነው እንጂ ስትገዛ የኖረች አይምሮዋ ግን ርካሽ ነው። ምን ሆነች? ርካሽ እጣቢ ክብር የሌለው እድፍ በውጭ ተደፍቶ እንደሚጣል ተገላ በመስኮት ተጎትታ ወድቃ ደሟን ውሾች ለሰውት ቀባሪ አታ ነው ሞተች። ያቺ ድሃ ስታሰድድ የነበረችው ውድ ወርቅ የለበሰች ውድ መጋረጃ ያላት መርጣ የምትመገበው መርጣ የምትናገረው እግሯ ትቢያ ሊነካው የተቸገረች እመቤት በርካሽ አሟሟት ሞተች። ዋጋዋን አላወቀችብና። የእግዚአብሔር ቤተሰቦች እንዴት ዋጋ ትልቅ ነገር ነው። እግዚአብሔር ዋጋ የሚኖረን ያርገን፣ ዋጋ እንዲኖረን ያርገን። አሁን ሁሉም ነገር ዋጋ እያጣ ነው። ይገርማቸዋል። ዋጋ አጥቷል፣ ዋጋ አጥቷል ሁሉም ነገር። ምን ዋጋ ያላጣ ነገር አለ? አሁን ዋጋ ያላጣ ነገር ይሄም ዋጋ እያጣ ነው። ይሄ ራሱ ለራሱ ዋጋ አለው። እኛ ግን ዋጋ እየሰጠነው አይደለም። ቄስ መስቀል ይዞ ለመስቀሉ ነው ዋጋ የሚሰጠው። ዋጋ የሚሰጠው ይህ ትልቅ ነገር ነው። ከገንዘብ በላይ ነው። ይሄ ከወንበር በላይ ነው። ይሄ ከዝምድና በላይ ነው። ይሄ ከሀገር በላይ ነው። ይሄ ከመንደር በላይ ነው። ይሄ ትልቅ ነው። ይሄን ትቶ ይሄ መስቀል ሶስት ነገር የተሸከመ ነው። ፍቅር ተሸክሟል፣ መስዋዕትነት ተሸክሟል፣ ቤዛነት ተሸክሟል። ይሄን የያዘ ሰው ፍቅርን፣ ቤዛነትን፣ መስዋዕትነትን ይዞ የሚዞር ነው። ይሄን ዋጋ አልሰጠው ስንል ለቄስ ዋጋ የማይሰጥ ህዝብ መጣ ማለት ነው። ዋጋ አባትነት ዋጋ አጣ። ማን ይስማው? ቅስና አይሰማ። አባትነት ዋጋ የሚሰጠው ነው። ምንኩስና ዋጋ የሚሰጠው ነው። ክብር ይገባዋል። ዋጋ የሚሰጠው ነው። ዋጋ ያልሰጠናቸው ነገሮች ብዙ ናቸው። አሁን አንድ መነኩሴ ማየት ለእናንተ ቀለል ያለ ነገር አልሆነባችሁ? ቀለል ያለ ነገሩ ነው አላውን ማለት ቀለል ያለ መነኩሴ ማየት ምንም በቃ ቀለል ያለ ነገር። ድሮ መነኩሴ ማየት መልአክ እንደማየት ነበር። ሁሉ ነገር ቀነሰ፣ ዋጋ አጣ። እንዴ አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያረጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምህላ ያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት የደገሙት ቤታቸው አለ። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ።
እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍትፍ ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን እንዲደፋ አደረጉ። አባቶቻችን ዋጋ ያላቸው ናቸው። ክርስትና ዋጋ አለው። ተራራ አፍልሰውበታል። ቅድም እንደሰማችሁት አራዊትን ለጉመውበታል እና አቡነ ገብረ መንፈስ ቅዱስ እሳት አጥፍተውበታል እነ ቅዱስ መርቆሬዎስ ከአመድ ወጥተውበታል እሳት ሆነው እነ ቅዱስ ጊዮርጊስ ከተራቡ አራዊት ወጥተውበታል እነ ቅድስት አርሴማ ከአርባ ክንድ ገደል ወጥተውበታል እነ አቡነ ተክለ ሃይማኖት። ማማተብ ዋጋ አለው። በስመ አብ ወወልድ ወመንፈስ ቅዱስ ማለት ዋጋ አለው። ቅዱስ ጊዮርጊስ መርዝ ተበጥብጦ ሲሰጡት ሲያማትብ ነው መርዙ ወደ ሕይወትነት የተለወጠለት። ቤተ ክርስቲያን መምጣት ዋጋ ነበረው። ዮሐንስ አፈወርቅ እንዲህ ይላል፣ 2 ዓመት 70 ሰገል ተጉዘው ቤተልሔም ከደረሱ አንተ 2 ሰዓት ተጉዘ ቤተ ክርስቲያን አትሄድም ይላል። አንተ ሰው ለእግዚአብሔር የምትመልስለት ምንድን ነው? ሰዎች 2 ዓመት ተጉዘው ቤተልሔም ማለት እኮ ቤተ ክርስቲያን ናት። 2 ዓመት ተጉዘው ዋጋ ሰጥተው ክርስቶስ ከተወለደባት ቤተልሔም ከሄዱ አንተ 20 ደቂቃ ተጉዘው ቤተ ክርስቲያን ሳትሄድ ትውላለህ፣ ታድራለህ፣ ትተኛለህ፣ ይመሽልሃል፣ ይነጋሃል፣ ይሰነበትልሃል። 15 ደቂቃ ተጉዘህ ማስቀደስ ያቅታል። ይህ ዋጋ ያለው ነገር ነው። ወንድነትም ዋጋ አለው። ወንድ መሆን ጾታ ሰው ወንድነቱን ትቶ ሴት እየሆነ ነው ዛሬ። ሴትነትም ዋጋ አለው። እንዴ ሴትነት እኮ ዋጋ ነው። እናቶቻችን ውድ ናቸው። እኛ የምናውቃቸው እናቶቻችን ውድ ናቸው። ሲዳሩ ተለምነው እናቶች እንዲሁ ሙሽራይቱን ለማየት ገጠር ስናድግ ቁልፍ ከፍለን ነው የምናያቸው። ቁልፍ ብር ያለው ብር የሌለው ደግሞ ቁልፍ የሸሚዝ ቁልፍ ካልሰጠ ሙሽራይቱን ማየት በፍጹም የተከለከለ ነው። የኮ ውድነት ነው። ውድነት ነው ታውቃላችሁ። ሰርግ ውድ ነው፣ ርካሽ አይደለም። የሰው አካል ውድ ነው። እናቶቻችን አካላቸው ውድ ነው። ሲፈትሉ እንኳን ከደረስን እንደው እግራቸው ተገልጦ ከደረስን አፍረው ነው የሚሸፍኑት። ውድ ነው ሰውነት ውድ ነው አላችሁ። እግዚአብሔር ከሁላችን ጋር ይሁን። ዘመን እየጣለን ያለ ራሳችን ስለጣልን ነው። ሰው ራሱን ሲጥል ነው ዘመን የሚጥለው። ራሱን ያልጣለ ሰው ግን ዘመን አይጥለው። ማንም ዘመንን ጥሎት አያውቅም። ሰው ራሱን ሲጥል ብቻ ነው ዘመን የሚጥለው። አላያችሁም እንዴ? ዘመን የጣለውን ሰው ግን ማን ያነሳው? እግዚአብሔር። ሙሴ የተወለደው ሰው በሚጣልበት ጊዜ ነው። ምን በሚጣልበት? ሰው በሚጣልበት ወንድ በተወለደ ቁጥር በሚጣልበት ዘመን ተወለደ። እናት አባቱ ግን ዘመን የማይጥለው ሃይማኖት አላቸው። ተጣለ እንደ ሰው። ምን አደረገው? እግዚአብሔር በምህረት እጆቹ ተቀበለው።
ከባህርም አወጣው። ዘመን ጥሎኝ አትበል። ጌታዬዋ ዘመን አይጥልም፣ ሰው ነው ራሱን የሚጥል። ዘመን ጥሎኝ አይባልም። ዘመን ማለት ምንድን ነው? ዘመን ማለት እኮ ሰዓት ነው። ሰዓትም ጭንቅላት አለው የሚጥልህ? አንድ ሰዓት ነው? 2 ሰዓት ነው የጣለ? መስከረም ነው የጣለ? ጥቅምት? ማን የጣለ? ጨረቃ ነው የጣለ? ፀሐይ፣ ከዋክብት? ራሳችን ነው የጣለን። ራሱን ላልጣለ ሰው ዘመናውያን በሰለጠኑበት ወይም ዘመን በዘመን የነገሱ በዘመን የተመቻቸው ሰዎች ክፉ በሚሰሩበት ሰዓት እንኳን እግዚአብሔር በእሳትና በአውሎ መካከል መንገድ አለው የተባለ ለዚህ ነው። ክፉ ሰዎች በበዙበት ዘመንም ማለፍ ይቻላል። መከራው ራስን መጣል። አንድ ጸሐፊ የተናገረውን ልንገራችሁ። ድንግል ማርያም ሆይ እመቤታችን ሲለምናል እኔን ለራሴ አትጣይኝ ብሏል። እስኪ በሉ ሁላችሁ ድንግል ማርያም ሆይ በሉ። እኔን ለራሴ አትጣይኝ። ለምን? ራሴን ስለማ ለራሴ አልሆንም ነው። ለራሴ አሳልፈሽ አትስጭኝ፣ እኔ ለራሴ ክፉ ነኝ ነው። ዘመዶች፣ ለሰው ተላልፎ ከመሰጠት በላይ የራስ ባሪያ መሆን ክፉ ነው። ራስን እንዳለማሸነፍ ያለ ባርነት የለም። ከራሱ ነፃ የወጣ ሰው ማንም በሱ ላይ ባሪያ መሆን አይቻለው። ሰው ከራሱ ነፃ ሲሆን የእግዚአብሔር እጅ በሱ ላይ ይሰራል። ስለዚህ በራሳችን ላይ ዋጋ ይኖረን።